ስሜ ቢተዋየሁ ይባላል። የባጉሳ ሸኩዳድ ወረዳ የፕሮጀክት ዘርፍ ኃላፊ ነኝ። በዚህ ህንፃ ላይ አሰሪ ኮሚቴ ሰብሳቢ ነኝ። ዋናት ህንፃ እንደሚታወቀው በ2009 ዓመተ ምህረት ፕላን ተደርጎ በ2010 በጀት ዓመት ነው ወደ ስራ የተገባው። በ2010 በጀት ዓመት ስራ ከተጀመረ በኋላ በዋጋ ጭማሪ ምክንያት ፓርቱ የተወሰነ ከቆየ በኋላ አስተዳደር ምክር ቤቱ የዋጋ ጭማሪ በመስማማት እንደገና ወደ ስራ ካስገባ በኋላ በ2016 በጀት ዓመት ያው ሀገራዊ የጸጥታ ችግር መሀል በጸጥታ ምክንያት አቋርጦ የቆየ ህንፃ ነው። ከዛ በኋላ እንግዲህ አንጻራዊ ሰላም የመጣ በነበረበት ወቅት ላይ አጠቃላይ የአስተዳደር ምክር ቤቱ ኮሚቴ አዋቅሮ ወደ ስራ እንዲገባና አጠቃላይ በክልልም በወረዳም በጀት በተደረገ ድጎማ አስተዳደር ምክር ቤቱ ቁጭ ብሎ ወስኖ ይህ ህንፃ መስራት ከወሰነ በኋላ ኮሚቴ በተጨማሪ ኮሚቴ 12 ኮሚቴዎች አሉት። 12 ኮሚቴ ተዋቅሮ ቁጭ ብሎ እንዴት ወደ ስራ መገባት አለበት የሚለው ነገር በደንብ ከገመገመ በኋላ በፍጥነት በተለይ ወረዳው ካለበት የበጀት እጥረትና የቢሮ ጥበት ጋር ተያይዞ በፍጥነት መግባት እንዳለበት ከተነጋገርን በኋላ አስተዳደር ምክር ቤቱ ያዋቀረው ኮሚቴ ከፋይናንስ ጋር ቁጭ ብለን ከመከረን በኋላ በአጭር ጊዜ ወደ ስራ እንዲገባ የተደረገለት ሁኔታ ነው ያለው። በዋናነት ወረዳው እንግዲህ በጣም ብዙ በጀት ነው በየዓመቱ በቢሮ ኪራይ የሚያወጣው። ይህን ደግሞ ለመቅረፍ ያለንን ሀብት ተጠቅመን ቢያንስ ግራውንድ ላይ ያሉ ቢሮዎችን አብቃቅተን ያን ኪራይ መላቀቅ መቻል ስላለብንና ገንዘብ ማቅረብ መቻል ስላለብን የገንዘብ ትርፉ ለሌላ ልማት ሊውል ስለሚችል በዛ አስተዳደር ምክር ቤቱ ከገመገመ በኋላ ወደ ስራ ገብቶ እዚህ ላይ በአጭር ጊዜ ናሴ መጨረሻ አካባቢ ላይ ከኪራይ ተላቀን ወደዚህ ህንፃ እንገባለን ብለን እናስብ። እንግዲህ አሁን ግራውንዱ ሙሉ ተቋማት ላይ ይችላል። ቢያንስ ኪራይ ላይ ያሉ ተቋማት ወደዚህ መግባት አለባቸው ተብሎ ነው የወሰደው። ስለዚህ በአጭር ጊዜ ከኪራይ እንላቀቃለን ብለን ነው የምናስበው። በተመሳሳይ ደግሞ በዋናነት ህንፃው ዘመኑን የዋጀ ህንፃ ነው። ሞሰብ አንድ አገልግሎት ምናልባት የወቅቱ ትልቁ የመንግስት ኢኒሼቲቭ ከዚህ ጋር ተያይዞ ማንኛውም ባለጉዳይ በቀላሉ መጥቶ መጉላላት የለበትም እና እዚሁ አካባቢ ላይ ቢያንስ እንደ ወረዳ በተለይ ቢሮክራሲ የሚበዛባቸው ተቋማትን ምሳሌ ተደርገው እዛው ላይ በአንድ ማዕከል አገልግሎት እንዲሰጡ ታሳቢ ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ቀጣይ ምናልባት በመንግስት ወረዳ በህዝብ ሀብት ከተሰበሰበ ሌላው ቀጣዩ ግራውንድ ፕላስ ዋን ህንፃ ይቀጥላል ብለን ነው የምናስበው። በዛ ጋር ስለሆነ ታሳቢ ተደርጎ እየተሰራ ያለው ሀብት ቁጥሩ ጋር ተያይዞ እንግዲህ ህንፃው እየተሰራ ያለው ጨረታ የወጣ የጉልበት ዋጋ ነው። የጉልበት ዋጋ በጨረታው ተቋራጭ ሆኖ እየሰራ ያለው የሀብት ግን በፋይናንስ ነው። ጊዜ አስፈላጊ የሆኑ ሲሆኑ አማካሪዎች ያሉ ማለት ነው ያማከርና በኮሚቴዎች ላይ እየገመገመ የሚያስፈልጉ ማቴሪያሎች እየተገዙ ወደ ስቶር ዳር ይደረጋሉ። ከተደረጉ በኋላ ደግሞ ይህ ኮሚቴ በየቀኑ የተሰሩ ስራዎች ምንድናቸው፣ የወጡ ሀብቶች ምንድናቸው የሚለው ነገር በቃ እንደ ቤታችን አድርገን ነው ለምንቆጣጠረው ሁሉም ኮሚቴ ማለት ነው። ከፋይናንስ በበለጠ የኮሚቴው በባለቤትነት በቀን እየፈጀ ያለው በቀን የወጣ እየገባ ቀሪ ሀብታችን ምንድነው እያለ የተቆጣጠረ የጋራ በጋራ ይሰራል። ስለዚህ ሀብታችን በአግባቡ እየተጠቀሙ ያለ በቀላል ዋጋ የተሻለ ስራ እየተሰራ ያለበት ሁኔታ ስላለ በየቀኑ የሚሆኑትን ቁጭ ብለን ከአማካሪው ጋር ከተቋራጩ ጋር እየተነጋገርን ስራዎችን በየቀኑ እየተገመገመ ኮሚቴውን የሚመለከተው አካል ጋር ቁጭ ብሎ እየገመገመ ስራ እየሰራ ያለው። ስለዚህ በተሻለ አግባብ እየሄድ ነው።